ምክንያቱም ዋና አሁን ችግራችን የሆነው እሱ ነው። አንድ እሱ ያልሽው ነው። አንድ ነገር ፖስት ያደርጋሉ እና በጣም ይሄ አይ ቲንክ በአሁኑ ሰዓት ትውልዱን እያስጨነቀ ያለው ነገር ይሄ ይመስለኛል። ስንት ሰው ኮሜንት አደረገ፣ ምን ኮሜንት አደረገ፣ ስንት ሰው ላይክ አደረገ፣ ከሊት ላይክ አድርጋለች ወይ ደግሞ እነማን ናቸው ላይክ ያደረጉት ብሎ ቼክ ማድረግ፣ ኮሜንትን ቼክ ማድረግ። ከዛ ይሄ በጣም በአሁኑ ሰዓት አእምሮን ከሚጎዱ ዋነኛ ነገሮች መካከል ሶሻል ሚዲያ ለሚጠቀሙ ሰዎች ይሄ ነው። በጣም ደግሞ ትላልቅም ሰዎች ናቸው እኮ እንደዚህ የሚሉት። ምን ባክ ላይክ አላደረጉትም ይላሉ። እኔ ፌስቡክ አካውንት የለኝም፣ ቲክቶክ የለኝም፣ ዩቲዩብም አካውንት የለኝም። አንድ የመጽሐፍ ያስተዋወቅኩበት ምናምን ነበረ ስንት ዓመቱ እና ትላልቅ ሰዎች ግን እንደዛ አድርገው ሲያወሩ ሰማቸው እንዴት እንደሚያስጨንቃቸው። ሌሊት ተነስተው ማን አየው እንደዚህ። በጣም በአሁኑ ሰዓት አእምሮን እያወከ ያለ ነገር ይሄ ነው። ስለዚህ በጣም ጥሩ ነገር ነው ያነሳሽው። ከዛው ጋር አብሮ ሌፍት አውት ሲንድሮም ደግሞ ይባላል። ሌፍት አውት ደግሞ መሰለሽ ፌስቡክ ገብተሻል፣ እዛ ጋር የሆነ ፕሮግራም አለ፣ ሰዎች ተሰብስበዋል፣ የምታውቂያቸው ሰዎች። እዚህ ጋር ሰርግ አለ፣ የምታውቂያቸው ሰዎች ሰርግ ላይ ነበሩ። እዛ ጋር ልደት አለ፣ ልደቱ ላይ እንትና ተጠርተዋል፣ አንቺ የለሽበትም። እዛም አልተጠራሽም፣ እዛም አልተጠራሽም። ይሄ ደግሞ ሌፍት አውት ሲንድሮም ይባላል። እና እንዴት አልጠራሁም፣ ሰርጉ እንዴት አልጠራሁም፣ እዛ ፕሮግራም ላይ እንዴት አልጠራሁም፣ እዚህኛው ስብሰባ ላይ እንዴት አልጠራሁም ብሎ ደግሞ መጨነቃል። ይሄም ሌላ አእምሮን የሚጎዳ ነገር ነው። ከአይነቶቹ ደግሞ ቲክቶክ የሚባለው ወይም ቲክታክ እንደሚሉት እሱ የተለየ ጉዳት አለው። አሁን የተጠና ጥናቶች ሄደሽ ብታይ የሱ ከአእምሮ ጋር የማይስማማ ነገር ቢኖር እሱ ነው። ለምንድን ነው ቶሎ ቶሎ ነው የምትለውጭው? አሁን እዚህ ጋር ጆክ አገኘሽ፣ ጆክ አስቆሽ ያሳለፍሽው፣ ለቅሶ መጣ፣ ለቅሶን አየሽ፣ ከዛ እዚህ ጋር ሌላ ነገር አለ፣ እዚህ ጋር ሳይንስ አለ፣ እዚህ ጋር እንትን አለ፣ እዚህ በጣም ታጣድፊዋለሽ ማይንድሽን። እንዲህ ተረጋግቶ ማንበብ አይችልም። አሁን ስናነብ ማይንዳችን ተረጋግቶ ነው የሚያነበው። ወይም ሙቪ ስታይ ተረጋግቶ ነው የሚያየው። እሱም ራሱ ይሄ በጣም ፈጣን የሚለዋወጥ ማስታወቂያ አለ አይደል? ለምን እንደዛ እንደሚሰራው አላውቅም። ሳታዩ ልውጥ 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 ይላል ማስታወቂያው። ኢትስ ዲስተርቢንግ፣ ሳይኮሎጂካሊ ጥሩ አይደለም። ምን ለማሳየት እንደፈለጉ አይገባኝ። ፕሮዳክት እኮ እያስተዋወቁ ነው፣ ግን አንድ ፒክቸር ከአንድ ፒክቸር ከዚህኛው ይዘላል። ኢትስ ኮንፊውዚንግ፣ ማይንድሽን ኮንፊውዝ ታደርጊዋለሽ። ቲክቶክ በጣም በጥንቃቄ ካልተጠቀምንበት ማይንዳችንን ኮንፊውዝ የሚያደርግ ነገር ነው። ተጠንቷል። ሜሞሪ ሎስ ያመጣል፣ የማስታወስ ችሎታን ይጎዳል። ደግሞ አይ ቲንክ ከሁሉም አሁን የተቆጣጠረው እሱ ይመስለኛል። ብዙ ሰው ብዙ ሰዓት የሚያሳልፍበት 2 ሰዓት፣ አንዲት ልጅ 3 ሰዓት አሳልፋለሁ ብላኛለች። ሳላውቀው ቁጭ ብዬ 3 ሰዓት አሳልፋለሁ። በትንሽ አሁን ቀኑን ሙሏቸው የሚያሳልፉ ሰዎች ሳይኖሩ ይቀራሉ ብለህ ነው ቲክቶክ ላይ ቁጭ ብለው በማየት ብቻ። እና ማይንድን ኮንፊውዝ አሁን የተረጋጋ ይሄ እርግጠኛ ነው። ቲክቶክ ረዥም ሰዓት እየተጠቀምሽ በቃ ሆም ብለሽ ማይንድሽን እየበጠበጥሽው ነው። እዚህ ጋር የሚያስቀው አገኘ፣ የሚያሳዝነው፣ ከዛ ከሊት እንዲህ ትሳደባለች፣ ከዚህ ጋር ከሌ ይጮሃል፣ እዚህ ጋር ደግሞ ተጣልተዋል፣ እዚህ ጋር ደግሞ በጣም ነው የሚረብሸው። በትክክለኛ መንገድ ግን ከተጠቀምንበት ጥሩ ነው። እኔ ለመጀመሪያ ጊዜ ላይቭ ገባሁ። አካውንት የለኝም። አሜሪካ ፕሮግራም ያዘጋጁ ልጆች ጋር በእነሱ አካውንት ገባሁ እና ገብተን ያወራ ነው ስለ ሜንታል ሄልዝ ነው፣ ስለ ኦቲዝም ነው እና በጣም ጥሩ ተጠቅመንበት ወጣን ቲክቶክ ላይቭን። ይህ ግን ቶሎ የሚለውጠው ግን በጣም ይረብሻል። እነሱም መጠንቀቅ ያስፈልጋል። እና በጣም ማይንድ እና ሶሻል ሚዲያ ከፍተኛ ጥንቃቄ መደረግ አለበት። በጣም ይህንንም ሀሳብ ያነሳሁት በርካታ ሴቶች፣ እናቶች፣ ቤት ውስጥ የተቀመጡ እናቶች፣ ሴቶች በተለይ በሶሻል ሚዲያ ላይ ቲክቶክ ላይ እንዳልከው በሚያዩት ነገር የራሳቸውን ህይወት የራሳቸውን ቤት በማወዳደር አይምሯቸው በብዙ ሲረበሽ ስለማይ ብዙ ጓደኞቼንም ስለምመለከት ይሄ ወሳኝነት አለውና እንደዚህ አይነት ነገር እንደሚረብሸን ካወቀን ኢቭን ማያስፈልገን ነገር ከሆነ ማጥፋት በራሱ ትልቅ ተመራጭ ነገር ይሆናል ብዬ አስባለሁ። ዶክተር እንግዲህ ስለ ችግሮቹ ደግሞ ይሄን ያህል ካነሳን እስኪ ሰላማዊ የሆነ አይምሮ እንዲኖረን ደግሞ በአንጻራዊው ምን ማድረግ አለብን፣ ራሳችን ላይ ምን እንስራ ወደሚለው ሐሳብ እናምራ። በጣም ጥሩ።
አሁን ያልሽው ላይ ብቻ ጨምሬ ለማለፍ ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ፖስት የሚያደርጉ ሰዎች ያ ፖስት የሚያደርጉት ነገር ቤስት የሚሉትን ነገር ለምሳሌ በመጨረሻ ተውባ አምሮባት ፊቷን ተሰርታ ፀጉሯን ተሰርታ ፒክቸር ለጥፋ ተነስታ ትለጥፋለች። እዚህ የእሷ ነች ማለት አይደለም። ያ የሚመለከተው ግን ምን ይመስለዋል? እንደዛ እንደሆነች ይመስለዋል እና እሷን ለመምሰል ይሞክራል። እሷ ተሟሙታ የመጨረሻ ሀር ቤስት አውጥታ ነው ፎቶ ተነስታ ፖስት ያደረገችው እና ይሄንም ደግሞ መጠንቀቅ አለባቸው። አሁን ደግሞ ለአእምሯችን ጠቃሚ የሆኑትን ደግሞ ቅድም እነዛን ማስወገድ አለብን ብለናል። ግድቡ ለአእምሯችን በጣም የሚረዱ ነገሮችን ደግሞ እንመልከት። አንደኛው ኦፕቲሚዝም ነው። ኦፕቲሚዝም ማለት ነገን ጥሩ አድርጎ ማሰብ። ነገ መልካም ነው፣ ነገ ጨለማ አይደለም፣ ነገ ብርሃን ነው፣ ነገ መልካም ነው ብሎ ማሰብ እና ይሳካልኛል፣ ይከናወንልኛል፣ ይሆናል ብሎ ማሰብ። ነገን ስናስበው ጨለማ ለማድረግ እሱ ፔሲሚዝም ነው የሚባለው። ኦፕቲሚዝም ግን ነገን ብርሃን አድርገሽ ማሰብ ነው። ነገ ይሳካል፣ ይከናወናል፣ ነገ መልካም ነው፣ ይለወጣል፣ አድጋለሁ፣ እሻሻላለሁ ብሎ ማሰብ ኦፕቲሚዝም ነው። አንድ እሱ ነው። ሁለተኛ ኢንቱሲያዝም ይባላል። ኢንቱሲያዝም ማለት ደግሞ ራስሽን በቃ በትጋት በንቃት ማነቃቃት ነው። ለምሳሌ ወደዚህ ፕሮግራም ስትመጪ አንቺ ንቀት ብለሽ ነው የምትመጪው። አምሮብሽ ምናምን ተዘጋጅተሽ እንደዚህ ነው የምትመጪው እንጂ ደግሞ አለ ያ ፕሮግራም ብለሽ አይደለም የምትመጪው። እና ያየሁት እኔ ምስክር ነኝ። እኔም እንደዛ ነው የምመጣው። ዛሬ ቆንጆ ፕሮግራም የምንሰራው እኔ የማስበው ህዝቡን ነው። በቃ የምናካፍለው ነገር አለ። የተወሰነ ሰው እናድናለን፣ የተወሰነ ሰው ሶሉሽን እንሰጣለን ብዬ በደንብ አስቤበት ተዘጋጅቼ ነው። ይሄ ኢንቱሲዝም ይባላል። ለማይንዳችን በጣም ጥሩ ነው። ሶስተኛው ካልምነስ ነው። ካልምነስ ማለት ረጋ ብለሽ ማሰብ ነው። አንድ ነገርም ተፈጠረ አይደለም፣ ከዛ ረጋ ካልሽ አሁን ለምሳሌ ኢመርጀንሲ ሜዲሲን ላይ ድንገተኛ ላይ የሚሰሩ ሰዎች ቆም ብለው አሰብ አድርገው ካልሰሩ ስህተት ሊሰሩ ይችላሉ። ቶሎ እንትኑን አስገባው እንዲያድርገው ምናምን ብሎ በጣም እንትን ካሉ ከመጠን በላይ የሆነ አርተሪ ወይ ይቀዳሉ፣ ደሙን ሊጨምሩት ይችላል። ረጋ ማለት ካልምነስ ለአእምሮ በጣም ጥሩ ነው። ያረጋጋሻል። ለሱም እንትን ትሰጪዋለሽ፣ ለአእምሮሽ ጊዜ ትሰጪዋለሽ። ቁጭ ብለሽ ካልም ትንሽ ደቂቃ ማሰብ። አራተኛ አእምሮ የሚረድ ኮንፊደንስ ነው፣ በራስ መተማመን። አይዞሽ ጵኔል ስትያት፣ ትችያለሽ ስትያት፣ ጎበዝ ነሽ ስትያት እና በራስ መተማመንሽን ቢልድ ስታረጊው ኮንፊደንስ ማጣት አይቀጠቅጥሽም። ባልችልስ የሚል ስጋት የለብሽም። ትችያለሽ ብለሽ አሳምነሻታል፣ ደግሞ ትችላለች ጵኔል። ስለዚህ ቅድም ስልሽ እንደነበረውና ሰልፍ ኮንፊደንስን በራስ መተማመን ማሳደግ ማይንዳችን ይፈልገዋል። ፈጠን እንበልና አምስተኛው ነገሮች እንደሚያልፉ ማወቅ። ያልፋሉ። የማያልፍ ነገር የለም። ችግር ውስጥ ነው ያለሁት፣ ያልፋል። ከዚህ በፊት ችግር ውስጥ ነበርኩኝ፣ አዎ አልፏል። ይሄም ያልፋል፣ ይሄኛው ደግሞ ያልፋል። አሁን የሆነ የተዘበራረቀ ነገር አለ፣ ቴክ ኢት ኢዚ፣ ያልፋል። እዳ ውስጥ ነህ፣ ያልፋል። አሁን ጭንቀት ውስጥ ነው ያለሽ፣ እዛ ውስጥ አትኖሪም፣ ያልፋል ብሎ ማሰብ ደግሞ ስለሚያልፍ ጊዜ ይለውጠዋል ነገሮችን እና ፈጣሪ የሚለውጠዋል እንደሚለወጥ ማሰብ። ከዛ ስድስተኛ ቺርፉልነስ የሚባል ነው። ቺርፉልነስ ማለት ደስተኛ ለመሆን መሞከር፣ እንደው የሚጋባ ደስታ። አሁን እዚህ ቤት ውስጥ ጵኔል ስትገባ ደስታ ይዛ ትገባለች። ያንቺ ደስታ እኔ ላይ ይጋባል፣ ያንቺ ደስታ ወንድሞቻችን ላይ ይጋባል፣ ሰላምዬ ላይ ይጋባል። ወይ ሰላም ይዛ የምትገባው ደስታ ሁላችን ጋር ይገባል እና የሚጋባ ደስታ ቺርፉል። በቃ ጠዋት ስትነሽ ቺርፉል፣ ተሳት ቺርፉል፣ ስትመጪ ቺርፉል፣ ደስተኛ መሆንና የሚጋባ ደስታ ማድረግ ማለት ነው። ሰባተኛው ታንክፉልነስ ነው። አረ እግዚአብሔር ይመስገን፣ አረ እኔ ኑሮ ይበቃኛል፣ በጣም ጥሩ ነው ያለሁት፣ ይበቃል፣ ግድ ነገ ይጨምርልኛል፣ ነገ ይሻሻላል፣ ይጨምርልኛል፣ ግን አሁን ኑሮ ይበቃኝ፣ የምኖረው ኑሮ አሁን በቂ ነው። ይጨምራል፣ ግን አሁን ግን ታንክፉል ነኝ፣ በቂ ነው ያለኝ ማለት።
ከዛ 8ኛው ኢግኖሪንግ ሄተርስ ይላል። ይሄ ሳይኮሎጂ ኢግኖሪንግ ሄተርስ ማለት በምንም አሳምነሽ ወዳጆችሽ የማታረጊያቸው የሚጠሉሽ ሰዎች አሉ። ብዙ ሰዎች ሚስ አንደርስታንድ ያደርጋሉ። ሲረዱሽ ለካ እንደዚህ ነው እንዲህ ይቅርታ ይልሻል። እኔ አሁን ሰሞኑን ገጥሞኛል። እንደዚህ ነው እንዲህ ብሎ ይቅርታ ይጠይቁሻል። ስታስረጂ ስታሳምኛቸው አልተረዳሁም ነበር ይላሉ። ወይም ደግሞ ሲቀርቡሽ ቀርበው ሲያዩሽ እንዲህ እኮ አትመስለኝም ነበር እንዲህ አትመስይኝም ነበር ብለው ሀሳባቸውን ይለውጣል። ይቅርታ ብትጠይቂ፣ ብታስረጂ፣ ብትወድቂ፣ ብትነሺ ሀሳባቸውን የማይለውጡ ሄተርስ የሚባሉ አሉ። በአቋም ነው የሚጠሉሽ። ጥቂት ሰዎች ናቸው። የእነዚህ ሄተርስ የጥላቻ ሰዎች ሀሳባቸውም ኮሜንታቸውም አስተያየታቸውም አንቺ እንዳይፌክት እንዳያደርግሽ ማድረግ ነው። ኢግኖሪንግ ማለት እንደዛ ነው። በቃ ሌት ደም ሄት ታያቸው። ይፈል ምን ጨነቀኝ ነው እሱ ስለጠላኝ ምንም ያመጣው ነገር የለም በእኔ ህይወት ላይ። ሁላችንም አሉ። እኔም ይኖሩኛል በጣት የሚቆጠሩ ቋሚ ደንበኞች እኮ እየተከተሉ ዩቲዩብ ላይ መጥፎ ኮሜንት የሚጽፉ ሄተርስ አሉ። ጀስት ኢግኖር them። ከዛ 8ኛው ፖዚቲቭ ሰልፍ ቶክ ይባላል። ራስሽ ላይ የምትናገሪው ጥሩ ነገር ነው። ቅድም እንዳልነው ጎበዝ ነሽ፣ ቆንጆ ነሽ፣ ጵኔል ትቻያለሽ፣ ገና ትልቅ ቦታ ትደርሻለሽ እያልሽ ለራስሽ የምትናገሪው ፖዚቲቭ ነገር ፖዚቲቭ ሰልፍ ቶክ ይባላል። 10ኛው ቅድም እንዳልኩሽ እንደተባባል ነው ኖት ኮምፔሪንግ oneself with others ከሌሎች ጋር ራስሽን አለመወዳደር። ያ የእሷ ኑሮ ነው፣ ይሄ የአንቺ ኑሮ ነው፣ የእሱ ነው፣ ይሄ የኔ ነው። ለምን አወዳድረዋለሁ? እኔ ራሴን ልኑር። ይሄ ብዙ ሰዎች ችግር ይመስለኛል። በጣም ብዙ ሰው ህይወቱን ከሌላ ሰው ጋር ያወዳድራል። ራሱ የሚደርስበት ነገር ጋር ወይም ደግሞ ካለፈው ትላንቱ ጋር ሳይሆን ራሱን ከሰዎች ጋር በማነጻጸር በጣም ይጨነቃል ሰው። አንዱ ማይንዳችን የማይወደው እና ሰላም አይ ቲንክ ልክ ነሽ። በጣም ከዋናዎቹ አንዱ ነው። ምናልባት ቁጥር 1 ላይ መቀመጥ ነበረበትና ራስን ማወዳደር፣ ራስን ማነጻጸር። እኔ አሁን በጣም ጥሩ የአእምሮ ሰላም አለኝ። በጣም ጥሩ። ከምክንያቶቹ አንዱ ይሄ ነው። በፍጹም ራሴን ከሰው ጋር አላወዳድርም። ከማንም ሰው በልጣለሁ ብዬ አላስብም። ከማንም ሰው ማንሳለሁ ብዬ አላስብም። ምክንያቱም የኔ መንገድ ልዩ ነው፣ ለብቻው ነው። ከሌሎች ስኮላርስ ጋር ራሴን አላወዳድርም። እንደውም አፕሪሼት ሳረጋቸው ነው የምታገኝ። ጎበዝ ነው፣ ዋው ደስ ይላል፣ that's wonderful ምናምን እላቸዋለሁ። ሌሎች ምሁራን አበረታታለሁ። በሌላም አይነት መልክ የሚመጡ ከኔ ጋር ሊነጻጸሩ የሚችሉ አይነት ሰዎችም አድናቂ ነኝ። እኔ እንደውም ጎበዝ ምናምን እላቸዋለሁ። ትላልቅ ሰዎች ናቸው። ወንደርፉል ኤክሰለንት እላቸዋለሁ። እኔ ይረዳሻል። ስለዚህ አንዱ እኔ የአእምሮ ሰላም የሚሰጠኝ ራሴን አለመወዳደር ነው። ሌላው ታንክፉል መሆኔ ነው። እግዚአብሔር በሰጠኝ ኑሮ ለጊዜው ይበቃል፣ አያስፈልግም፣ ነገ ይጨምራል፣ አሁን ግን ያለኝ ይበቃል የሚል አመለካከት አለኝ እና ሰላም ይሰጠኛል። 11ኛው ፎከሲንግ ኦን ዘ ጉድ ነው። ክፉ ነገሮች አሉ እዛ ጋ፣ አንድ መልካም ነገር አለች ደግሞ እዛ ጋ። ፎከስ ኦን ዘ ጉድ። አእምሮሽን ጥሩ ነገር ላይ እንዲያተኩር አድርጊው። የሚጠቅም ነገር ላይ እነዚህኛዎቹ ላይ አይደለም። ችግሮቹ ላይ ማካተኩርን እኮ በቃ በጠበጥ ነው ማለት ነው። አእምሯችን በጣም ብዙ ሀገራዊ ችግር አለ፣ የግል ችግር አለ፣ የቤተሰብ ችግር አለ። ግን እዛ ላይ አይደለም ማተኩረው። ጥሩ ነገር ላይ ማይንድሽ ፎከስ እንዲያደርግ ታደርጊያለሽ። ይሄም ደግሞ ጥሩ ነው። የመጨረሻው ራሱ ሳይኮሎጂ ነው የሚለው ቢሊፍ